سلام كميل لهم كم يقدرون كورات خاتلتين نايلو ما عندهم دلوناون حدا خلتنا بلنا جميرنا يلنا أبز السوشيال ميديا بتعمل مزراربتن مقرم تنزلوا نجارات عزلكم ما تقلقوا كنشب ببيلتهم وانا حساب دابهم كم صحيح حزنا في مدلونا خلفكم سنة مكتال زاري ينيا يونون أي بحر ملس ولا متأيك يميسجا يميتراتر تولد مفترو يسأل بنا سبرات أكلنا አንችልም ብሎ ነው የሚያስበው እኔ ያረጋግጥላችሁ ወዳለው ኢትዮጵያ ትችላለች እና ከናንተ መካከል የማይሞት ኢተርናል ላይፍ የሚጎናጸፍ አንድ ሰው የለም እኔም እናንተም ሟቾች ነን የማይሞት ታሪክ ሰርቶ የሞተ ሰው ለዘላለም ስሙ በትውልድ መካከል የሚተላለፍ ስለሚሆን ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም ይሄን ለማሳካት ውጊያ ግጭት ያስፈልጋል ብለን አናምንም ለዚህም ነው ለ5 ዓመታት ስንለማመጥ የነበረው አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው ሰላም ታስቀድማለች ደህንነትን ትፋለማለች መውጫ መግቢያ በሯን ታበጃለች ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ አይቀሬ ነው ተዘጋጁ ቀይ ባህርን እናስመልሳለን ሲሉ ጥብቅ የተባለ መልእክት ጠቅላይ ሚኒስትር አብይ አህመድ አስተላልፈዋል ኢትዮጵያ የባህር በሯን ታበጃለች ይህ አይቀሬ ነው ሲሉ ተደምጠዋል የኛ የሆነው ቀይ ባህራችን በእርግጠኝነት ነው የምነግራችሁ እናስመልሰዋለን ኢትዮጵያ ለዘላለም የጂኦግራፊ እስረኛ ሆና ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እሱ የሞተ ነው ኢትዮጵያን ወደብ አልባ ሀገር አድርጎ ኢትዮጵያን ደሃ ያሉ መጥራት ያበቃል ጦርነትና ግጭት አንፈልግም 5 ዓመት ሙሉ ስንለማመጥ ቆይተናል ኢትዮጵያ በዓለም ሕግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍት በአስቸኳይ ራሳቸው ለድርድር ዝግጁ እንዲያደርጉ በጥብቅም አሳስበዋል አባይን ገድበናል ጉዞ ወደ ቀይ ባህር አላቃለሁ አብይ ለአውሮፓ ህብረት መንበርክ ይሄ ወሬውን ተውት ይሄ ኮተት አንገቴን ሰጣለሁ ምናምን የሚባለውን ጨዋታ ተውት እሱ ጨዋታ ማለት አብይ የተማራት ስክሪፕት አለች የመንግስቱ ኃይለማርያም ስክሪፕት እናጡት ነካሽ ይላል ማለት ሌላ አዲስ ቋንቋ እንኳን አልፈጠረም መደመር አንድ ሰሞን ሲያምታታባት ነበር እሷም ብዙ ልርቀት ልትወስዱ አልቻለችም ሪቫይዝ የሚያደርገው የመንግስቱ ኃይለማርያም ስክሪፕት እናጡት ነካሾች የምናምን ወንበዴዎች ሁንታ የሚል ቃል አንዳንዴ ማይምነት ይጠቅማል ምን ትርጉሙ ምን እንደሆነ እንኳን ሳይቅ ድንገት አንድ ሰው አስጨብጦታል እሱን ይዞ ሲል ነበር አሁን ያው ህወሓት ወደሚል ገብቷል እና አውሮፓ ህብረትና አሜሪካ መንግስት እንዲያድኗቸው የሚማጸኑ ከጅምሩም በእነሱ ቦራኬ ላይ ተመስርተው መቀጠል የሚፈልጉት እነዚህ ሰዎች ናቸው ይሄ ብራቫዶ የሚፎክሩት ፉከራ ኢሳያስ when it comes right down to it መጨረሻ ነገሮች ሲመሩ ኢሳያስ ብሊንክ ነው የሚያደርገው እሱ እንዲህ ብሎ ልክ የሰፈር ጉልቤዎች የሉም ሲፎክሩ መጨረሻ ላይ ሲሪየስ መሆንህን ሳይው ድንገት ቢላ ስትመዝ መደመር መጽሐፍ የመጀመሪያውን አንብቤያለሁ የመጀመሪያውን ሳነበው አቃቂር ለማውጣት ያነበብኩት ስለሆነ አቃቂሩንም በወጉ ኮሙኒኬት ሳላረግ በተፈጠረው ችግር ምክንያት የሆነው ሆኗል ሁለት ያመለጡኝ መጽሐፍት አሉ ቢያንስ
በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ መናገር እችላለሁ። የትኛው እንደሆንኩ እርግጠኛ አይደለሁም። የተቸነከረው የሚባለው ውስጥ ግን እንዳልሆንኩ በጣም እርግጠኛ ነኝ። ያው እኔም እንዳገሬ ቤተ መንግስት እየሰሩ ነው የሚል ወሬ ብዙ አላወራሁትም፣ ግን ተቀብዬው ነበረ። ቤተ መንግስት እየሰሩ ነው ምን ያለ ሌላ ነገር ላይ ትኩረት ቢያደርግል ነበረ። እኔ ከዛ የሄድኩበት ቦታ ቤተ መንግስት አላየሁም። ትልቅ ከተማ ነው እየተሰራ ያለው። ሌሎቹ እስኪጸዱ ሳንጠብቅ እዚህ ውስጥ ሌሎች እስኪጸዱ ሌላ ሁሉ አሁን የጀመርነው እንደተባለው አፍርሶ እንገንባ ማለት ሳይሆን በሚሻሻሉ ይሻሻል፣ ፕሪዘርቭ የሚደረገው ፕሪዘርቭ ይደረግ፣ የህዝቡን መብት ባስከበረ መልኩ፣ የህዝቡን ተጠቃሚነት ባረጋገጠ መልኩ ኮንዶሚኒየሞቻችን ፌስሊፍት አድርገውም ጭምር የተሻሻሉ ይመጡበት ይላል። አገልግሎቱ ጨምሩ። ይሄ ያየሁትን አዲስ ከተማ ሊፕፍሮግ ማድረግ የሚያስችል ቴክኖሎጂ እስክትለማመድ ሳይሆን ፈጥረህም አምጥተህም ተግባራዊ ልታደርግበት የምትችል ከሌሎቹ ትልልቅ አገሮች ከደረሱበት ደረጃ እኩል መጀመር የሚያስችል ስራ እየተሰራ ነው የሚል እምነት አለኝ በገባኝ ልክ። ይሄንን ማድረግ መቻል ማቀድ ይጠይቃል፣ መፍጠን ይጠይቃል። መጽሐፉም ስለ ፍጥነት የሚያወራው ይሄን አስቦ ይመስለኛል። ብልክዕ ቲዲኤፍ ድሮን ተዓጢቁሎ ጸረ ድሮን ተዓጢቁሎ ስለዚህ ትግራይ ዘሎ ወታደራዊ ሓይሊ ከምቲ ናይ ቀደም ዘይኮነስ ዝያዳ ቫልዩ ዘለዎ ስትራቴጂካዊ ሓያል ዝኾነ ሰራዊት ህነፅ ኣሎ ትግራይ። እዚ ሰራዊት እዚ ናይ ትግራይ ድህነት ድማ ምስ ማንም ሓይሊ ኩናት ገለ ንምውላዕ ደይኮነ መጻኢ ዕድል ናይ ትግራይ ዝውስን ሰራዊት እዩ። መጻኢ ትግራይ ዝውስን ሰራዊት ማለት እዩ። ኣብ መጻኢ ትግራይ ብዙሕ ኮንሰፕት ኣለዉ፣ ብዙሕ ሓሳባት ኣለዉ። ብወገን ኢትዮጵያ ኣለዉ፣ ብወገን ኤርትራ ኣለዉ፣ ብወገን ኣምሓራ፣ ብወገን ዓፋር ዝለዓል ሕቶታት ኣለዉ። እዚ ሕቶ እዚ በብመድረኹ ዝምለስ ሕቶ እዩ። ግን እቲ ዝዓበየ ነጥቢ ንዓና እንታይ እዩ? ኣብ ትግራይ ዘሎ ቲዲኤፍ ዝበሃል ሓይሊ ካብቲ ናይ ሕወሓትን ካልኦትን ሓይሊ ነፃ ኮይኑ እቲ ናይ ምግባር ዓቕሙ ሓይሉ ብዘመናዊ ኣፅዋር ይዕጠቕ ምህላው ኣት ዘ ሴም ታይም ድማ ናይ ትግራይ ሓይልታትን ናይ ኣምሓራ ሓይልታትን ኮኦርዲኔት ገይሮም ንናይ ፌደራል መንግስቲ ዓቕሚ ምድኻም ጥራይ ደይኮነ ፌደራል መንግስቲ ብካልእ ንዝደልዮ ነገራት ኣብ ምዕጋድ ድማ ዓብ ተራ ኣለዎ። እቲ ኮመን ሓሳብ ተዳ ተረዲእኩም ኣሎ ማለት እዩ። ኣብ ትማልን ብቅትማልን ናይ ዓፋር ነፃነት ግንባር ዝበሃል ኣሎ። ናይ ዓፋር ነፃነት ግንባር ናይ ኢትዮጵያ ዓፋር እዩ። ሕቶ ናይ ነፃነት ኣልዒሉ ኣሎ። ሕቶ ናይ ነፃነት ኣልዒሉ ኣሎ። ዓፋር ኢትዮጵያ ነፃ ሃገር ክኸውን ብሪፈረንደም ዲ ብድሌቱ ተደልዩ ምስ ጅቡቲ ተደልዩ ምስ ኤርትራ እቲ ህዝቢ ዝውስኖ ውሳኔ እዩ። ስለዚ እቲ ናይ ዓፋር ምንቅስቃስ ባዕሉ ኣብ ሰመራ ዶብ ገለ ኢሉ ኣብ ድፈጠሮ ሽግር ካልእ መዘዝ ሒዙሉ መፂ ኣሎ። ቅድሚ ዓመት ገለ ነጊረኩም ነይረ ናይ ዓፋር ምንቅስቃስ ሲምፕሊ ኣብ ሓደ ዋላ ናይ ኤርትራ ዶ ናይ ዓፋር ገለ ኢልካ ትውድኦ ነገር ኣይኮነን። ናይ ዓፋር ምንቅስቃስ ሒዝዎ ክመፅእ ዝኽእል መዘዝ ብዙሕ እዩ። ምክንያቱ ዓፋር ነፃ ሃገር ይኹን ድብል ሓሳብ ሒዙ እንድሕር መፂሲ ኣየ ናይ ዓፋር እዩ እንተኢልና ዓፋር ብመግዛእታዊ ውዕል ኣብ ሰለስተ ተኸፈለ ህዝቢ እዩ። ስለዚ ሓደ ዓፋር ሓደ ሃገር ክፍጠር እንድሕር ኮይኑስ ንኢትዮጵያ ትንክፍ፣ ንኤርትራ ትንክፍ፣ ንጅቡቲ ትንክፍ። ስለዚ ክፍታሕ ድኽእል ሽግር ኣይኮነን። ስለዚ ናይ ዓፋር ምንቅስቃስ ብዓሊ ሚራሕ ድምራሕ ሓያል ውድብ ብደቁን ደቁን ኣለዉ። እዚ ግዙፍ ውድብ እዚ ናይ ነፃነት ሕቶ ልዒሉ በንጻር ናይ ፌደራል መንግስቲ ብረት ዕጥቃዊ ብረት ጀሚሩ ኣሎ። እዚ ዕጥቃዊ ብረት እዚ ድማ ኣብ መንጎ ኤርትራን ዓፋር ኢትዮጵያን ዝርከብ ዶብ ጀሚርዎ ደሎ። ነዚ ስለ ደስጎኦ ፌደራል መንግስቲ ድማ እቲ ኣብ ሰመራ ከፊትዎ ዝነበረ ወታደራዊ ታዕሊም ተጋሩ ሓራ መሬት ገለመለ ናይ ዓፋር እሪራይ ገለ ጀሚርዎ ዝነበረ ሓደ ክልተ ትግርኛ ከዓ ንሃና ጀሚርዎ ዝነበረ ካብኡ ርሒቑ ናብ በዓል ብላቴ ንውሽጢ ኢትዮጵያ ወሲድዎ ኣሎ። ቢኮዝ እቲ ከባቢቲ ደቂ ዓፋር ነንሕዶም ብጣዕሚ ኮኦርዲኔት ዝኾኑ ህዝቢ እዮም፣ ሓደ ህዝቢ እዮም፣ ሓያላት እዮም። ኣብ ዓፋር ደሎ ህዝቢ ኣብ ዓፋር ኢትዮጵያን ኤርትራን ደሎ ህዝቢ ኣብ ደ ሴም ታይም ስምዒታቱን ኢንፎርሜሽን ጋዘር ናይ ምግባር ነንሕዱ ናይ ምትሕጋዝ ሓያል ስለ ዝኾነ
بقللو سقات كبصحلو مخيل يبت ناي تفطرو كنتات ناي عفار دما أبز أمن كالوز باو علامة صانع هاكسام موداتا كم مقلاز عبكم نجار يلن يلو أبان برحو هاد دكتور دبرتين قبرم كيل نتي فلفل زين الصف حابن كرعات زخون التاريخ قلز بسقراي إن كان مراسحان بقب كبري هبكان عقب خان قيحتن سلمتن ملامد لكز بيزوار العلماء إن كيس حد خان زامن كالوز باو علامة شوتو كوكع مدرسة حتو قالسي كسام موداتا مكياديو زي العلماء كبري زوجونا تصف إليو سلزي أبزامن كالوهس باوي على ما صانعها كم كلاز عبيك ونجر كله أي غلمو بزن بتن بزمت فتنتي كونتات إن كان ربنا دحنا نتنان هلانا حزبنا نمرقات بقول بز تتحزق جزاتنا نملاس زي تمسعى على هو حزبنا نمنو برنا مملاس زي جمرنا يو سلاماوي بوليتيكا قالسي أزاينا كن غزلي جبا كبل دكتور دبرتين قبرم كال أبعلاوي قد فيسبوك تعرفوا له أحوات مول لو مع زنبرنا مدلو أبز زازيمنا لنا إذا مدلو كمستو متشوكم أي ترى كلاتكم سبسكرايب بنا لايك ناقبركم أبراتو تعنا خبلكم إلى لي أنت سسنا يقول لكم نعخم يمني لكم تشاو